ለዚህ ኩዊዝ ቦት ኩዊዝ ለማዘጋጀት ለተማሪዎቻችን መፈተኛ ለማዘጋጀት ስንፈልግ እዚህ ላይ ሰርች ባራችን ላይ እንመጣና አት ኩዊዝ ቦት ብዬ ሰርች አደርጋለሁ ማለት ነው። ኩዊዝ ቦት ይችኛዋ ጥያቄ ምልክት ሰማያዊ ያለችውን ክሊክ አደርጋለሁ። እዚህ ላይ ስታርት ምትሏ ስመጣ ላይ ስታርት እንጫናለሁ። ያልጨረስከው አለ ያለ ነው። እዚህ ላይ ለምሳሌ በፊት ስትሞክሩት የነበረ ካለ ስቶፕ እንለውና ከዚያ በኋላ እዚህ ላይ ክሬት ኒው ኩዊዝ ምትል ትመጣልኛለች። ክሬት ኒው ኩዊዝ ከመጣችልኝ በኋላ ምን ማድረግ እንችላለን ማለት ነው? ኩዊዝ ክሬት ማድረግ እንችላለን ማለት ነው። ዜን ኒው ኩዊዝ ካልኩ በኋላ እዚህ ላይ የኩዊዝ ታይትሉን የፈተናውን ታይትል ለምሳሌ እኔም ፈትነው ቤዚክ ኮምፒውተር ከሆነ ቤዚክ ኮምፒውተር ለዋለሁ። ቀጥሎ የጠየቀኝ ምንድነው? ዲስክሪፕሽን ኦፍ ዘ ኩዊዝ ነው። ስለዚህ ለምሳሌ ቤዚክ ኮምፒውተር ለርኒንግ አውትካም ለምሳሌ በቲቤት ደረጃ ከሆነ ለርኒንግ አውትካም ዋን ኩዊዝ ዋን ብዬ ሰጠዋለሁ ዲስክሪፕሽን። ከዚያ በኋላ ክሬት ኩዌስችን የምትሏችን ክሊክ አድርግና እዚች ላይ ኢንፑት ሷን ኦፍ ዘ ፎሎዊንግ ኢዝ ኢንፑት ዲቫይስ የሆነ ብዬ እዚች ላይ አማራጮችን ከታች ላይ ምን እመጣለሁ? ለምሳሌ ማውዝ ሞኒተር ከጻፍ በኋላ ክሬት ብዬ መልስ መርጣለሁ። እዚህ ላይ መልስን ከመረጥኩ በኋላ ክሬት እለዋለሁ፣ መልሱን ሰጠዋለሁ ማለት ነው። ከዚያ አሁንም ኒው ኩዌስችን ልና እዚህ ላይ ጥያቄዋን ጽፍ። ስለዚህ ችንን ምስን አጥፍቼ ክሬት እላታለሁ። አሁን ክሬት ማለት የፊት ግን ምን መምረጥ አለብኝ? መልሱንም ትክክለኛውን መልስ መስጠት መቻል አለብኝ። ከዚያ አሁንም ክሬት ኩዌስችን ብዬ ክሬት ኩዌስችን ከሩ በኋላ አሁንም የጥያቄ አይነት ለምሳሌ ሶፍትዌር ኦኤስ ወርድ ኤክሴል ኦል እችላለሁ። ኦል የምትሏ መልስ ናት። ስናጠፋትና ክሬት እላታለሁ። አሁንም በተመሳሳይ ክሬት ኩዌስችን እላለሁ። ከዚያ ምን አደረጋለሁ? ላይ አሁንም ጥያቄ ሌላ ካለኝ አራተኛ ጥያቄ 3 ሰጥቻለሁ። አራተኛ ጥያቄ ለምሳሌ ምን ላድርግ? አፕ ሶፍትዌር ብዬ ለምሳሌ ጉግል ክሮም ሲ ፕላስ ፕላስ እዚያ ኦኤስ ከዚያ ጃቫ ኤስፒ ላደርገው እችላለሁ። አሁን መልሱ ጉግል ክሮም ነው። እዚህ ላይ ክሬት ከሚል በፊት አናውንስመንት ማለት ነበረብኝ። ዜን ይህንን ካደረግኩ በኋላ አሁን ደን የምትለዋን እጠቀማለሁ። እዚህ ላይ በቃ የምፈልገውን 10ም ጻፍኩ 20ም ጥያቄ ጻፍኩ። መጨረሻ ላይ ምን እላለሁ? ደን የምትለዋን መርጥና ኢንተር። ከዚያ በኋላ ፐር ኩዌስችን ምን ያክል ደቂቃ ልስጠው? 30 ሰከንድ ልስጣቸው ካል 30 ሰከንድ እንመርጣለሁ። ሸፍል ያርግልኝ ማለት ዝም ብሎ አንድ ጊዜ ላይ አንድ ዜታች እየዘበራረቀ እንዲያወጣልን ጎን ለጎን ያለ ተማሪ እንዳይኮረረጅ ስንፈልግ ሸፍል እናደርገዋለን። ሸፍል ኦል እለዋለሁ። ከዚያ በኋላ አሁን እዚህ ላይ ሼር ኩዊዝ የምትለው ታያችኋለች። ሼር ኩዊዝ ለሌሎቹ ሼር ለማድረግ ስፈልግ ሼር ኩዊዝ እንልና እኛ ለምንፈልገው ለምሳሌ አሁን ለኔ ሌላ አጋጣሚ ሌላ ቴሌግራም አካውንት አለኝ። ለዚህኛው ሼር ባደርግ ኢንተር ላኩለት እንደዚህ። ከዚያ ውጭ ግን እኔ እዚሁ ላይ ለምሳሌ ስታርት ኩዊዝ ብዬ መፈተን እችላለሁ። እዚህ ጥያቄውን አያም ሬዲ እለዋለሁ። ከዛ ቀጥዬ ማለት ነው አያም ሬዲ የምትሏን ጫናና አንድ ሁለት ሴት ራን ጎ ሲል ይመጣልኛል። እዚህ ላይ ለምሳሌ መልስ ጉግል ክሮም ልሰጠው እችላለሁ። ኦኬ ትክክል ነኝ። ቀጥዬ አውትፑት የሆነው ሞኒተር ትክክል ነኝ። ከዚያ ማውዝ ኢንፑት ዲቫይስ ትክክል ነኝ። አራተኛው ጥያቄ ኦል ነው የሰጠሁት አጋጣሚ ልክ ነው። ስለዚህ ከአራቱ 4 መልሻለሁ። ምንም ስህተት የለኝም። ሚስ ያደረኩት ጥያቄ ያልሰራሁት ጥያቄም የለም። ስለዚህ አሁን ላይ አንደኛ ደረጃ ላይ ነው የምትገኝ ነው የሚለኝ። ከዚያ
እኔ በተመሳሳይ ምን አደርጋለሁ እዚህ ኩዊዝስ ብዬ ክሬተር ስለሆነ አሁን ባለሁበት አካውንት ላይ ክሬተር ስለሆኑልኝ የመለሱትን ሰዎች ምን ማድረግ እችላለሁ እዚህ ላይ ማየት ይችላሉ። አጋጣሚ ያዘጋጇቸው ጥያቄዎች ሌሎች ጥያቄዎችም ስለነበሩ ነው። እዚህ ላይ ኢንፑት ዲቫይስ የሆነው የሚል ሲኤስኤስ ኩዊዝ ቤዚክ ኮምፒውተር የሚል ዲስክሪፕሽን ያለው ማለት ነው። ስለዚህ ይችን ቪው ብዬ ምን ማድረግ እችላለሁ ማየት እችላለሁ ማለት ነው። እሷን ክሊክ ካደረኩ በኋላ ኪዩዝ ስታተስ የምትለዋን ክሊክ ሳረጋት ነው የማያቸው። አሁን በዚያኛው አካውንት ገብቼ በሌላኛው አካውንት ገብቼ እኔ አሁን ልሰራ ነው። ስታርት ኩዊዝ አሉት አሁን በዚያኛው ኮምፒውተር በዚያኛው ስልኬ ላይ ማለት ነው። ካሜራ አጋጣሚ ሙሉ ስላልሆነ ገብቼ እየሰራሁ ነው በሌላኛው የዩዘር አካውንቴ ማለት ነው። ስለዚህ ኦል የሚል መልስ ሰጠሁ። አንደኛውን አግኝቼዋለሁ። ነን የሚል ሰጠሁት። ኦኬ ኤክስ ሆንሁኝ። ጎግል ክሮም መለስኩ። እሺ ከዚያ ሞኒተር ኦኬ አራተኛው ጥያቄ መለስኩ፣ ጨረስኩ። ስለዚህ ይህን ከጨረስን በኋላ ለምሳሌ ወደዚህኛው መጣሁና እኔ ማየት ብፈልግ ያልኳቸው ቅድም እዚህ ሜኑዋን ክሊክ አድርግና ኩዊዝስ ከዚያ እንደገና ይችን የቤት ኮምፒውተር ላይ የተፈተኑ ሰዎችን ዝርዝር ማየት ይችላለሁ ማለት ነው። ከዚያ እዚህ ላይ ኩዊዝ ስታትን ክሊክ ሳደርጋት 4 ጥያቄ ነው 30 ሰከንድ ፐር ሰከንድ የተሰጠው 2 ሰዎች መልሰዋል። አንደኛው ኤችቢዲ 43 የሚል አራቱም ከአራቱ መልሷል ማለት ነው በ12 ሰከንድ ውስጥ። ቤተልሔም ልጅ አለም የሚል ደግሞ 3 መልሷል በ10 ሰከንድ ውስጥ። ስለዚህ ቤተልሔም ሁለተኛ ናት ማለት ነው። አራተኛ ያመጣው አንደኛ ነው። ስለዚህ በዚህ በስሙ በቴሌግራም ስማቸው ምን እናደርጋለን ውጤት አንደኛ ያመጡትን ማየት እና ማግኘት እንችላለን ማለት ነው። በዚህ መልኩ ኩዊዝ እያዘጋጀን ተማሪዎቻችን ልንፈትን እንችላለን፣ ሲምፕል ኩዊዞችን ማለት ነው። በዚህ አግባብ ሲምፕል ኩዊዞችን እያዘጋጀን ለተማሪዎቻችን ልናቀርብ እንችላለን። ለዛሬው ይሄንን ይመስላል። ሌሎችንም እንደውላቅላችኋለሁ። አመሰግናለሁ አብራችሁ ስለነበራችሁ።